አንድ ደሃ ባልና ሚስት አብረው ይኖሩ ነበር። ሚስቱ በጣም ረጅም ፀጉር ነበራት እና አንድ ቀን ባሏን ማበጠሪያ እንዲገዛላት ትጠይቀዋለች። ባልየውም እያዘነ ምንም ብር እንደሌለው እና የተበላሸ ሰዓቱን ማሰራት ራሱ እንዳልቻለ ይነግራታል። ሚስትየውም እንዲገዛላት አልጨቀጨችውም። ባል ወደ ሥራ የሄደ ሳለ ሰዓት መሸጫዎች ጋር ይደርሳል። አንዱ ሰዓት መሸጫ ገባና የተበላሸውን ሰዓቱን ሸጦ ለሚስቱ ማበጠሪያ ገዛ። ቤት ሲመለስ ባየው ነገር ተደነቀ። ሚስቱ ፀጉሯን ተቆርጣ ሸጣው አዲስ ሰዓት ገዝታለት ነበር። ሁለቱም ማልቀስ ጀመሩ። ያለቀሱት ግን ባመጡት ተራ ዕቃ ሳይሆን በመሃላቸው በነበረው ፍቅርና መተሳሰብ ነበር። አስተውሉ፣ መውደድ ምንም ነው። መወደድ ደግሞ አንድ ነገር ነው። በምትወዱት ሰው መውደድ ግን ሁሉም ነገር ነው። ስለዚህ ፍቅራችሁን፣ ጊዜያችሁን፣ ሁሉ ነገራችሁን ለፍቅረኛችሁ ደስታ ስጡ። ፍቅረኛ የሌላችሁ ደግሞ ልመርቃችሁ፣ የምትወዱት የወደዳችሁ የናንተ የሆነውን ፈጣሪ ያድላችሁ። አሜን ሳትሉ እንዳታልፉ። እስከ አሁን ፎሎ እያረከኝ ካልሆነ ከአሁን በኋላ ላታየኝ ትችላለህ። ግን አረገኸኝ ከሆነ እንኳን ደስ አለ። ሁልጊዜ አንድ ነገር ትማራለህ።